ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የጅዋር ቲዩብ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በዛሬ ደግሞ ስለ አልጋ አሰራርና ያለውን ወቅታዊ ዋጋ ዝርዝር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ይሁኑ ያልኳችሁ እንግዲህ ላይክ በማድረግ ጀምሩት ቪዲዮውን። በ2018 የአልጋ ሜትር ከ20 ሜትር ከ50 አልጋ አሰራራቸው እንዴት ነው? በምንድነው የሚሰሩበት እስቃ ደረጃው ምን ያህል ነው የሚለውን አጠር አድርጌ እንግዲህ እነግራችኋለሁ ማለት ነው። በመጀመሪያ እንግዲህ አሁን ላይ በጣም ዘመናዊ ተብሎ በጨርቅ በሌዘርና በኤምዲኤፍ ተደርጎ በእንጨቱ ተደርጎ የሚሰሩ አይነት ስራ አለ ማለት ነው። በመጀመሪያ እንግዲህ ስፖንጅ ተደርጎ በዚህ በምስሉ ላይ እንደምትመለከቱት አይነት በስፖንጅ ተከስር ተደርጎ ከዛ በኋላ በጨርቅ ወይም በሌዘር ተጠቅልሎ የሚሰራ አልጋ ነው አሰራሩ። እንግዲህ ይሄንኛው አልጋ የሚሰራው እዚህ በምስል አሳያችኋለሁ እንዴት እንደሆነ እንግዲህ እንዴት እንደሚሰራ በእንደዚህ ተደርጎ ነው የሚሰራው ማለት ነው። ሁለተኛው ደግሞ ራሱ ጣውላውን የሚሰራበትን አልጋ ኖርማል አልጋ የሚሰራበትን በተድበል ብሎ በማሽን የሌዘር ቅርጽ እንዲኖረው ተደርጎ የሚሰራ አይነት አሰራር ነው። በዛ አይነት ነው የሚሰራው። እንግዲህ ጥራቱ የትኛው ነው ምርጥ ወደሚለው ደግሞ ስንመጣ በኤምዲኤፍ የሚሰራው እንግዲህ ባሰራችሁበት ቀለም መቀየር ስትፈልጉ አንደኛ ቀለም መቀየር ይችላል። ሁለተኛ ደግሞ ይሄ የተሰራበት እቃ የሆነ የሚሞሽ የሚጎላ አይነት ነገር ስላልሆነ የእቃው ጥንካሬ በጣም የተመረጠ ነው የሚሆነው ማለት ነው። ይሄ በጨርቅና በሌዘር የምታሰሩት ግን የሌዘር መምሸሽ ያጋጥመዋል። እንደገና ደግሞ ሌዘሩ ወይም ደግሞ ጨርቁ ፌድ ያረጋል። የመቆሸሽና አሮጌ መሆን ባህሪ ይኖረዋል። ያን እንደገና ለማሰራት በጣም ብዙ ፕሮሰስ አለው ማለት ነው። ሌላ አይነት ስራ ነው የሚያመጣው። ይሄንኛው ግን ኖርማል ቤታችሁ ሆኖ መቀባት ይችላል። እና እንግዲህ የዋጋው ሁኔታ የሚለው ስንመጣ ሜትር ከ20 እስከ ሜትር ከ80 ድረስ ያለውን ዋጋ ዝርዝር ማለት ነው ነግራችኋለሁ። የአልጋው አይነት የብሩን መጠን ይወስነዋል ማለት ነው። አሁን እንግዲህ ሜትር ከ20 አልጋ ከ18 እስከ 25 እስከ 30 ሺህ ብር ድረስ ይሰራል። ሜትር ከ20 ከሆነ ማለት ነው። እንደ ዲዛይኖቹ ነው። ሜትር ከ50 ደግሞ ከሆነ ከ25 ሺህ እስከ 45 እስከ 50 ሺህ ብር የሚሰራ አይነት አልጋዎች አሉ። እንደ ምርጫችሁ ነው እንግዲህ የምንሰራው ማለት ነው። ስለዚህ የፈለጋችሁትን አይነት መርጣችሁ ማሰራት ትችላላችሁ። ለበለጠ መረጃ ደግሞ በ0921007139 መደወል እንዳትረሱ። ላለው ቻናሉን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ደግሞ ለሌሎችም እንዲዳረስ አድርጉ። በቀጣይ በሌሎች እቃ የዋጋ ዝርዝር ይዤላችሁ መጣለው። በኮሜንት ማሳውቁኝ ስለምን እንደምሰራላችሁ። ይመቻችሁ።